የተወደዳችሁ የከፍታ ትምህርት ዝግጅት ተከታታዮች እንዴት ከረማችሁ? ጊዜያቶች እንዴት እያለፉ ነው? መልካም ሊሆን እንደሚችል እምነቴም ተስፋዬም ነው። እንግዲህ ዛሬ በሚኖረን ቆይታ በአጽንኦት ጊዜ ወስደን የምንመካከርበት ርዕስ ማማረርን ማሸነፍ በሚል ነው የሚሆነው ማለት ነው። በእርግጥ ማማረር የሚለውን ካየነው ማጉረምረም፣ ማለቃቀስ፣ መነጫነጭ፣ ጎደለኝ ማለት፣ አነሰኝ ማለት፣ ተቀማው፣ ሄደብኝ በሚል ከምስጋና ውጭ መሆን የሚል እንድምታ አለው። በጣም በሚገርም ሁኔታ ማማረር ሙሉ ለሙሉ የአመለካከት ችግር ነው። ለነገሮች ትርጉም የምንሰጥበት፣ ነገሮችን የምንረዳበት፣ ነገሮችን የምናይበት እይታ ጋር የተያያዘ የእይታ ችግር፣ የትርጓሜ ችግር የምንለው አይነት ነገር ነው። በእርግጥም በቃኝ አለማለት፣ በመጠን መሆን አለመቻል፣ ባለን መርካት አለመቻል፣ የያዝነውን ነገር ዋጋ መረዳት አለመቻል፣ እንዲሁ ሌላ ሁልጊዜ በመፈለግ ውስጥ ባልተገደበ ፍላጎት ውስጥ ራስን ማስቀመጥ መቻል በሙሉ ለማማረር ቀጥታ ትርጉም ከመስጠታቸው ባለፈ በትክክል ሊረዱት በትክክል ሊያስረዱ የሚችሉ ትርጓሜ አላቸው። ሰዎች በጣም በሚገርም ሁኔታ የተከበራቸው የክሊፍ ኤዱኬሽን ዝግጅት ተከታታዮች በጣም የሚገርሙ ማማረር በዋነኝነት ችግርን የመፍታት አቅምን ይቀማል። እንደ መንስኤም ሊሆን ይችላል። ችግርን መፍታት አለመቻል፣ የችግር መደራረብ ብዙዎቻችንን እንድናማረር ያደርጋል። ግን በጣም በሚያሳዝን ሁኔታ የችግር ዘመንን ከሚያራዝሙ ካለንበት ችግር በፍጥነት መውጣት እንዳንችል በችግር ውስጥ ታስረን መፍትሄ ማግኘት የምንችልበትን እድል ከመቀማትም አንጻር እጅግ በጣም ትልቅ ጉዳት አለው። የችግር ዘመናችንን ያስረዝመዋል። ሌላ በጣም በሚገርም ሁኔታ ማማረር ምሬት ሌላ ችግር ሌላ የሚያማረርን ስቦ የማምጣት ጉልበት አለው። ሞቲቬሽንን ይቀማል። መነቃቃትን፣ አዳዲስ ስራ ለመስራት የጀመርነውን ለመጨረስ የምንችልበትን አቅም፣ መነቃቃትን ሁሉ መነሳሳትን ይቀማል። በሌላ መልኩ ካየነው ለአካላዊ ጤናም ተጠቃሽ ፋክተር ነው። በነገራችን ላይ እንቅልፍ ከማጣት ጋር በተያያዘ የሚያማርሩ ሰዎች ሰላም፣ እረፍት፣ ነፃነት፣ ደስተኝነትን፣ እርካታን ከማጣታቸው ጋር በተያያዘ እንቅልፍ በማጣት ውስጥ አካላቸው በሽታን የመከላከል አቅሙ እንዲዳከም በማድረግ ለዘርፈ ብዙ አካላዊ በሽታ ይዳረጋል። ሌላው በጣም የሚገርመው የአእምሮ ጤና ጠንክም ነው። በእርግጥም ማማረር ሄደብኝ፣ ተቀማው፣ አለቀልኝ፣ ፈረሰብኝ፣ ተነጠኩ ምናምን የሚለው ማማረር በጣም በሚገርም ሁኔታ የአእምሯችንን ትኩረት የማድረግ አቅም፣ ችግርን የመፍታት አቅም፣ በፍጥነት የመረዳትና የማስረዳት አቅም፣ የማስታወስ አቅም ሁሉ እና በዋነኝነት ደግሞ የክሬቲቪቲ አዳዲስ ነገሮችን የመፍጠር ችሎታችንን ሁሉ ይቀማል ማማረር። ሌላ በጣም ካየነው ደግሞ ግንኙነትን ያበላሻል። በእርግጥም በራሳችን እንድናዝን ከራሳችን ጋር የተጣላን እንድንሆን ከማድረግ ባለፈ በእርግጥ በሚገርም ሁኔታ ወደ ጎን ከኛ ውጭ ካሉት ከሌሎች ሰዎች ጋር ሊኖረን የሚችለውን ጤናማ ግንኙነት ያደፈርሳል። በእርግጥም በቁጣ ውስጥ እንድንሆን፣ በንዴት ውስጥ እንድንሆን፣ በሀዘን ውስጥ እንድንሆን፣ ሌላው በጣም አደገኛ ፓርት ተቺ፣ ነቃፊ፣ ምን የማይጥመን ሁሉን ነገር የምናጣጥለው ሁሉን ነገር የምናንቋሽሽ እንድንሆን በማድረግ ውስጥ ግንኙነታችን ላይ ስራ ቦታ፣ ጓደኝነት፣ ትዳር ውስጥ ሁሉ ዘርፈ ብዙ አደገኛ የሚባል ጉዳት አለው። ሌላው በጣም በሚገርም ሁኔታ ማመስገን ወደ አምላክ የምንቀርብበት ብቸኛው መንገድ ነው። ማማረር ምስጋና ይቀማል። አጉረምራሚ ነው የሚያደርገው። ሁልጊዜ ሄደብኝ፣ ሁልጊዜ አለቀልኝ የምንል አልቃሻ፣ ነጭናጫ፣ አጉረምራሚ በማድረግ ውስጥ ወደ አምላክ ልንሄድ የሚገባውን የግንኙነት መንገድ እንዳንሄድ ከማድረግም አንጻር በጣም አደገኛ ጉዳት አለው እና ማማረር ኦቨርኦል በችግር ውስጥ እንድንቆይ ከችግር እንዳንወጣ በተደራራቢ ችግር ውስጥ እንድንታሰር ከማድረግ አንጻር አደገኛ የሚባል ጉዳት አለው። ወደ መፍትሄው ስንመጣ አሁንም ከማማረር መውጣት እስካልቻልን ድረስ ካለንበት ችግር መውጣት የምንችልበትን ምንም አይነት ፍንጭ ማግኘት አንችልም። ስለዚህ ከዚህ ለመውጣት በዋነኝነት ማመስገን ነው። አዎ የተወደዳችሁ ሰው ሲኖረው ሲደረግለት ሲበዛለት ማመስገኑ እውነት ነው የምላችሁ ጥሩ ነው፣ ግን ኖርማል ነው። በላጩና ትልቁ ማመስገን እየጠፋብን እየሄደብን እየተቀማን እየከሰር በእውነት ነው የምላችሁ የጎደለውን መሙላት የምንችልበት አቅም የሚቀዳው ስናመሰግን ነው። ማመስገን በጎደለው ነገር ላይ በሚገርም ሁኔታ በማጉረምረም ሌላ መጉደልን ከማምጣት ይልቅ ከፍ ወዳለው ወደ ሞላው መምጣት የምንችልበትን ጉልበት ለእኛነታችን የማጎናጸፍ በጎ አስተዋጽኦ አለው። ሌላው በመጠን መኖር ነው። በእርግጥም በመጠን መኖር አለመቻል ማጉረምረምን ብቻ አይደለም፣ ወንጀልንና ኃጢአትን የማሰራት አደገኛ ጉልበት አለው። በቃኝ ማለት መቻል፣ ያለንን እጃችን ላይ ያለውን ዋጋ መረዳት መቻል፣ ስላለን ስለሆነልን ማመስገን መቻል፣
በዋነኝነት በመጠን መኖር መቻል፣ በገደብ በወሰን በልኬት ራስን መምራት፣ ህይወትን መምራት መቻል ማመስገን የምንችልበትና ከማጉረምረም መውጣት የምንችልበትን እድል ከመፍጠር አንጻር በጎ አስተዋጽኦ አለው። ሌላው የትኩረት አቅጣጫን መቀየር ነው። በእርግጥም ትኩረታችን የጎደለው ላይ ከሆነ ከማጉረምረም ውጭ መልስ አይኖረንም። ስለዚህ በተቻለን መልኩ አይናችንን ወደ ተደረገልን፣ ወደ ሆነልን፣ ወደ በዛልንና ወደ ተደረገልን ነገር ላይ የትኩረት አቅጣጫ ማድረግ መቻል፣ ይሄ ለምስጋና ያበቃል። የሆነልንን የተደረገልንን መቁጠር መቻል ከማጉረምረም መውጣት የምንችልበትን እድል ለኛ የመስጠት በጎ አስተዋጽኦ አለው። በሌላ መልኩ ደግሞ ካየነው መማር ነው። መማር የሚለውን ቃል በሁለት መንገድ ትርጉም ሰጥተን ከማጉረምረም አማራሪነት መውጣት የምንችልበትን አቅም እንዲያጎናጽፈን የሚያስችለውን ምልከታ ማሳየት እንችላለን። የመጀመሪያው መማር ስንል ከባለፈው የህይወት ዘመን ኪሳራ፣ ውድቀት፣ ማጣት ከትላንትናው ጋር የተያያዘው ከሞተው የህይወት ክፍላችን ጋር የተያያዘውን ነገር መማር መቻል። በእርግጥም መማር ስንል መማር ትምህርት መውሰድ፣ ኤክስፒሪየንስ ተሞክሮን ማግኘት መቻል፣ የባለፈውን እያማረን ከመኖር ይልቅ ለሚቀጥለው ራሳችንን ለሰን የምናገኝበትን እድል ለራሳችን ማዘጋጀት መቻል ከማማረር እንድንወጣ ያደርገናል። በሌላ መልኩ መማር የሚለውን ደግሞ ከትላንትና ጋር በተያያዘ የበደሉን፣ የወጉን፣ ያሳጡን፣ የቀሙንን ሰዎች ይቅር ማለት መቻል፣ በደላቸውን መርሳት መተው መቻል በእርግጠኝነት ከማማረር መውጣትና ለአዲስ እይታ በምስጋና መቆም የምንችልበትን እድል ከማጎናጸፍ አንጻር በጎ አስተዋጽኦ። ሌላው ሪኮመንድ የሚደረገው በራስ መተማመን ነው። በእርግጥም በራሳቸው የማይተማመኑ በሁኔታ እና በነገሮች ላይ የሚደገፉ ሰዎች ሁኔታና ነገሮች ጊዜያዊ፣ ወቅታዊ እና የሚሰበሩ ከመሆናቸው ጋር በተያያዘ ለማጉረምረም እንድንዳረግ ያደርጋል። አሁን ግን ሰው በራሱ መተማመን ከቻለ ከአምላክ ቀጥሎ ብሎ የሚተነፍሰውን እስትንፋስ ከሰጠው አምላክ ቀጥሎ ሰው ራሱን መደገፍ ሲችል፣ ራስን ለመደገፍ ራስን ማጠንከር፣ ራስን ለማጠንከር ራስን ማስተማር፣ ራስ ላይ ኢንቨስት ማድረግ፣ ራስን ማሻሻል፣ ራስን ማሰልጠን እጅግ ተመካሪ ነው። ራሳችንን መተማመን ከቻል በእርግጠኝነት ነው የምነግራችሁ ከማጉረምረም መውጣት የምንችልበትን እድል እንድንጎናጸፍ ከማስቻል አንጻር በጎ አስተዋጽኦ አለው። የመጨረሻው እምነትን ማጎልበት ነው። በእርግጥም ለማጉረምረምና ለማማረር ተጠቃሹ መነሻ ሀሳብ ፍርሃት ነው። ጥርጣሬ፣ ስጋት፣ እምነትን ማጣት። እምነትን ማጎልበት አንድም ከአምላክ ጋር ካለን ህብረት አንጻር እሱን መደገፍ የምንችልበትን እምነት ማጎልበት መቻል፣ ሁለትም ቅድም ለማለት እንደሞከርኩት በነገሮች ሁሉ ላይ ከመጠራጠር ከመስጋት ይልቅ አመስጋኝ እንድንሆን ማማረርን እንድንቀንስ ከማስቻል አንጻር በጎ አስተዋጽኦ አለው። የተወደዳችሁ ከማማረር የምትወጡበት በማመስገን ህይወታችሁን ወደ ሌላ ከፍታ የምታመጡበት ጊዜ ይሁንላችሁ ዘንድ መልእክቴን በማስተላለፍ የዛሬውን ፕሮግራም እንጨርሻለሁ። ቸር ሰንብቱ።